እሷን 10 ወር ሙሉ አውርቷታል። እኔን ደግሞ ሙሉ 9 ወር አውርቶናል። እንግዲህ እሷን ባወራ በወሩ ደግሞ እኔ ጋር ተዋወቀ ማለት። ሰላም ሰላም የሀበሻ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሁንልኝ። ለቤቴ አዲስ የሆናችሁ የደወል ምልክቷን እየተጫናችሁ ቤተሰብ መሆናችሁን አትርሱ። ቤተሰቦች ደግሞ እንደተለመደው ሼር ላይክ እያደረጋችሁ ቪዲዮዬን ለብዙዎች አድርሱልኝ። ሀሳብ አስተያየታችሁንም ኮሜንት ስር ጻፉልኝ። ዛሬ በጣም ይጠቅማል ትማሩበት አላችሁ ያልኩትን ነገር ወደ እናንተ ላካፍላችሁ መጥቻለሁኝ። በጣም የገረመኝና በጣም ያዘንኩበት ገጠመኝ እንግዲህ ምን ገጠመኝ መሰላችሁ? እኔ ብዙ ጊዜ ቲክቶክ አልጠቀምም እና አንዳንዴ ዘና ለማለት ቲክቶክ ውስጥ እገባለሁ ማለት ነው። ስገባ ብዙ ልጆች ሆነው ሴትም ወንድም ሆነው የሚጫወቱበት ግሩፕ አለ። ከጨዋታና ከሳቅ ውጭ በጣም ደስ የሚል ግሩፕ ነው። እዛ ጋር እገባለሁ ማለት ነው። ከዛ ከገባው በኋላ በጣም ጥሩ መልካም የሆኑ ልጆችን አገኛለሁ። እኔም ወሬያቸው ጨዋታቸው ከሁሉም ነገር ነፃ የሆነ ስለሆነ ደስ ብሎኝ መጫወት ጀመርኩ ማለት ነው። በጣም ሰዓት አለን የምንገባበት ሰዓት እና ያ ሰዓት እስከሚደርስ ድረስ በፍቅር ነው የምጠብቃቸው። ከዛም በኋላ ግን ከመሀላችን ላይ አንድ ወንድ ልጅ አውራ ተብሎ የማያወራ ሰከን ያለ ሴቶች የሚወዱት አይነት ወንድ የምንወደው ሴቶች የምንወደው አይነት ወንድ ረጋ ያለ ሰከን ያለ ባለባበሱም በምኑም ብቻ ምን ብዬ ልንገራችሁ በጣም ቆንጆ የሆነ ልጅ መሀላችን ላይ አለ። እኔ ያው ቆንጅናው እንዳለ ቢሆንም ምኑም ነገር አልተመቸኝም። ምክንያቱም አንዳንዴ ወንዶች በዝምታቸው ብዙ ነገር ያቸንፋሉና በዝምታ ብዙ ነገር መሳብ ይጀምራሉና በዝምታው የሚጠቀምበት ነገር ስላለ ነው እንጂ ወዶ አይደለም። እና እኔ አንዳንዴ በጣም ብዙ ጊዜ ዝም የሚሉ ወንዶች ጤነኛ ናቸው ብዬ አላስብም። ምክንያቱም በዝምታቸው መሀል ብዙ ነገር የሚያቸንፉት ነገር ስላለ ጥቅም ስላላቸው ብቻ ነው ዝምታን የሚመርጡት እንጂ እነዛ ሰዎች ትሁት ናቸው፣ ጤነኛ ናቸው ማለት አይደለም። ብዙ ጊዜ እኛ ሴቶች ዝም ያለ ረጋ ያለ ወንድ ብቻ የሁሎችም ሴቶች ምርጫ ነው። ግን ያ ምርጫችን በጣም የተሳሳተ ነው። ረጋ ስላለ ሰከን ስላለ በሚዲያ ላይ እንደምናየው ከካሜራ ጀርባና ከካሜራ ፊት ያለ ጸባይ ሁሉም አንድ ነው ማለት አይደለም። እና ምን ገጠመኝ መሰላችሁ? እሱ ልጅ ከመሀላችን አንዲት ሴት ያወራል። ከዛም በኋላ ደግሞ ጓደኛችንን ከዛ እኛ አናውቅም። ከዛም በኋላ እኔ ጋር በውስጥ መጣና እንተዋወቅ አለኝ። እኔም ደግሞ በእህትና በወንድምነት አሁንም እያወራን ነው፣ ምንም ችግር የለም አልኩትኝ ማለት ነው። ከዛ ስልክሽን ላኪልኝ አለኝ። እኔ ደግሞ ያንተን ላክልኝ አልኩት። ምክንያቱም ልጁ ምኑም ነገር አልጣመኝም እውነት ለመናገር ማለት ነው። እና የእሱን አስላኩት ማለት ነው። ካስላኩት በኋላ አወራን፣ ማውራት ጀመርን። ይደውልልኛል፣ አነሳለታለሁ፣ እናወራለን። በሴት እንደተጎዳ ሴት ልጅ እንደገፋችው ምናምን ነገር ያጫውተኛል ማለት ነው። እኔም ደግሞ እንዳሉ መጥፎም አለ ጥሩም አለና አንዲት ሴት ስለጎዳችህ ሁሉም ሰው ያ ነው ማለት አይደለም። ሲጀመር ደግሞ ወንድ ልጅ ነህ፣ ጠንከር ብለህ ሌላ ህይወት መጀመር አለብህ እንጂ ገና አንድ ሰው ጎዳኝ ብሎ ሰዎችን ርቆ መኖር ተገቢ አይደለም እለዋለሁኝ ማለት ነው። እና ስለ ራሴም ደግሞ እስኪ ስላንቺስ አውሪኝ ይለኛል። እኔም ደግሞ ስለ ራሴ ያሳለፍኩትን ውጣ ውረድ ፈተናዎችን በህይወቴ ላይ የገጠመኝን ከዛ ስንጫወት ኖርነ ማለት ነው። ይሄ ሁሉ ግን እኔ የምነግረው
ፍቅረኛ ላደርገው ወይንም አስቤ ምናምን አወራን። በቃ ማለት ብዙ ችግሮችን ምናምን ይነግረኛል። እነዛ ችግሮችን እንደሚያልፉ ነገ ሌላ ቀን እንደሆነ መጠንከር እንዳለበት ምናምን አጫውተዋለሁ ማለት ነው። ከዛም በኋላ ግን ልጁ ከቆየ ቆየ ሲመጣ እኔና አንቺ እኮ ፍቅረኛ ማቾች ብንሆን ጥሩ ነገሮች ጥሩ ትዳር እንመሰርታለን ይለኛል ማለት ነው። ደግሞ አሁን ላይ ለፍቅር ዝግጁ አይደለሁም። እንደገና ደግሞ ብዙ ዋጋ ከፍዬበታለሁኝ። አሁን ፍቅር ለመጀመር በእህት በወንድምነት በማንኛውም ሰዓት ደውልልኝ፣ ከጎንህ ነኝ። ግን እኔ ፍቅረኛ ጓደኛ ልሆንህ አልችልም እለዋለሁ ማለት። ይቅርታ ጠይቆኝ አብረን ማውራት ጀመርን ማለት ነው። ከዛም በኋላ ግን ልጁ ሸክሉም አልተመቸኝም፣ አመልካክቱም አልተመቸኝም እና ሲደውል ማንሳት በቃ አንዳንዴ ያነሳለታለሁ፣ አንዳንዴ አላነሳለትም ማለት ነው። መሀል ሁለት ልጆችን እኔንም እሷንም ፈልጓል ማለት ነው። ያችኛዋን አለሁሽ ብሎ እንግዲህ ተመልከቱ፣ አለሁሽ ብሎ እሱን ብላ ልትገባ ቤት ተከራይቶ እንዲጠብቃት እቃ ሟልቶ እንዲጠብቃት ገንዘቧን ሁሉ ልካለታለች። እሷን እንደዛ እያደረገ ነው ከኔ ጋር ደግሞ ፍቅረኛ እንሆን ብሎ እኔን ጥያቄ ያቀርባል። ሁላችንም እዛ ቲክቶክ መንደር ላይ ራቅ ብለን ቆይተናል። ከዛ ቲክቶክ መንደር እኔ ገባሁ ማለት ነው። ስገባ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? ጀማው እንዴት ነው ምናምን ብዬ እኔ ጠየቁ ማለት ነው። ሁሉም ሰላም ነው፣ ግን የከሌ ብዙ ጊዜ መግባት አቁሟል፣ ግን ደህና እንደሆነ ሰምተናል፣ እሱም ግን አይገባም አሉኝ ማለት ነው። ከዛም በኋላ እኔ ደግሞ ምንም እኮ አላለኝም። እኔ እና እሱ ደግሞ አውርተን ነበርና በመስመር ሰላም ብሏችኋል አልኳቸው። ማችሁ ነገር ይሄን ሁሉ ስናወራ ግን እኔና አንቺ እንደምናወራ ማንም ሰው ማወቅ የለበትም። እኔና አንቺ እንደምናወራ ለማንም ሰው እንዳትናገሪ። እኔና አንቺ እዚህ እናወራና ከዛም በኋላ ቲክቶክ ላይ ስንገናኝ እዛ ላይቭ ላይ ስንገናኝ ሰላም ነው የምንባባለው እንደ አዲስ ሰው እንጂ እኔና አንቺ እንደምናወራ ማንም ሰው ማወቅ የለበትም ይለኛል ማለት ነው። አያችሁ፣ ለእናንተ የሚሆናችሁ ሰው በየትኛውም ሰዓት በየትኛውም ታይም ስለ እናንተ ያወራል። በነፃነት በኮንፊደንስ ምንም ነገር ከጀርባው የሌለበት ሰው ስለ እናንተ ተናግሮ አያባራም። ግን ከኋላው የሆነ ችግር ያለበት ሰው አይደለም እሱ ሊናገር እናንተ እንድትናገሩ አይፈቅድላችሁም። ይሄን ማወቅ አለባችሁ። ከዛ እኔም ሁኔታውን ስላልተመቸኝ እሺ ችግር የለውም ኧረ እኔ አልኩትና ገናኝ እንደ አዲስ ሰው እንዴት ነሽ እንዴት ነክ ነው የምንባባለው ማለት ነው። እንደውም ቸላ ተበብለን ያችንንም ልክ እንደዛ ተመሳሳይ እኔና አንቺ እንደምናወራ ማንም ሰው ማወቅ የለበትም ብሏታል። እንግዲህ ተመልከቱ፣ ገንዘቧንም እየበላ ማለት ነው። ከዛም በኋላ ልጅቷ እንግዲህ የመጀመሪያዋ ነው፣ ባላግብታ አታውቅም። እሷ አለኝ ብላ ገንዘቧን ሁሉ ልካለት ቤት ክራይ ሁሉ ተከራይ ተጠብቀኝ ብላ እየተዘጋጀች ያለች ልጅ ናት ወደ ኢትዮጵያ ልትገባ። ከዛ እኔ እንግዲህ ጠፍተን ከቆየን በኋላ ገባሁኝና ቲክቶክ ሰፈር ሰላም ብሏቸዋል አልኳቸው። ማለት አረ ዛሬ አውርተናል እና ሰላም ብሏቸዋል አልኳቸው ማለት ነው። በቃ ይፈንዳ ብዬ ነው። ከዛም በኋላ ልጅቱ ብድግ አደረገችና እንዴት ስልኩን ተቀበልሽ? እንዴት አወራሽው? አለችኝ። እኔም ነገርኩ ማለት በቃ አይ እንደዚሁ ዝም ብለን ጀስት እኮ ነገሮችን አለባብሼ ወጣሁኝና በቃ ስራ አለኝ ከቆያችሁ በኋላ ገባለሁ ብዬ ወጥቼ ለልጁ ደወልኩኝ። ለልጁ ስደውልለት ጭራሽ እኔ በምርጫዬ እንጂ እሷ በምርጫዋ የሚሆን ነገር የለም ወይ ጅበያት ምናምን ነገር ሂጅ በያት፣ እሷ ስለፈለገችኝ እኔ ፈልጋታለሁ ማለት አይደለም እና አልፈልጋትም አለኝ ማለት ነው። ተመልከቱ፣ አያችሁ፣ ገንዘቧን አለሁሽ ብሎ አዲስ አበባ እንደሚኖሩ ቤት ተከራይቶ እንደሚጠብቃት የቤት ዕቃ አሟልቶ እንደሚጠብቃት ገንዘቧን ሰጠው። አያችሁ አይደለም? ከዛ እንደዛ ላይ ምላሹ እኔም አንዲት ጓደኛ አለች እና እዛ መሀል ደውዬ ልጅቷ እንዴት ነው ምናምን ስላቸው ሌላ ሰውም ከጀርባው ሊኖር ስለሚችል ልጁን እስከየት ድረስ ነው የምታውቀው እንዳትጎዳ ስላቸው ገንዘቧንም ምናምን ሰጠ ከሆነ ስላቸው አንቺ ለገንዘቧ ታስቢያለሽ፣ ልቧን ሁሉ ሰጠዋለች እኮ ልጁን ካልሰማሽ ድምፁን ጭራሽ
ስራ ሁሉ አትሰራም፣ ትታመማለች አሉኝ ማለት ነው። አያችሁ አንዳንድ ወንዶች በህይወታችን ውስጥ ዘው ብለው ገብተው ልባችንን ይሰብሩታል። ከዛም በኋላ እንግዲህ ልጅቱ ሰማች። ልጅቱ ወደ እኔ መጣች፣ ደወለችልኝ። ከዛም በኋላ ያለውን እውነታ ነገርኳት። አላምነኛለች። መቼም ያፈቀረ ሰው ቶሎ ለማሳመን ይከብዳል። ስክሪንሾት አድርጌ የተጻጻፍ ነው መቼ ሰዓት ስልክ እንደላከልኝ ምናምን ሰጠዋት ማለት ነው። አያችሁ የወንዶች ስርቆ። ከዛም በኋላ እንግዲህ ልጅቷን እየቦረቦረ ደግሞ እኔ ጋር መጣ እና እኔ እግዚአብሔር ይመስገን በጠዋቱ በጣም ብዙ ዋጋ የከፈልኩበት አትነሳም፣ ትወድቃለች፣ ትቀራለች ስባል ራሴን አጽናንቼ ራሴን አቋቁሜ በእግዚአብሔር ኃይል ከዚህ ደረጃ ደርሻለሁኝ ማለት ራሴን እንዳውቅ ስላደረገኝ ብዙም ወንዶችን እኔ አላምንምም፣ አልጠጋምም፣ አልቀርብምም። ያ ማለት ግን ሁሉም ወንድ ጨርሶ አንድ ነው ማለት አይደለም። ጥሩ መልካም ወንዶች ቢኖሩም የኔ ልብ ግን አንዴ ስለተሰበረ ሰዎችን አላምንም። እና እህቶቼ ሰዎችን ስታውቁ እስከ የት ድረስ ነው ማውቀው እንዴት ነው ብላችሁ ራሳችሁን ቀስ ብላችሁ መቸኮልም ማርፈድም ዋጋ ያስከፍላልና ተረጋግታችሁ ነው ነገሮችን መወሰን ያለባችሁ እንጂ ተሎ ብላችሁ ስላወቃችሁት አለባበሱ ስለተመቻችሁ አቋሙ መልኩ ስለተመቻችሁ ተሎ ብላችሁ ልባችሁንም ገንዘባችሁንም አትስጡት። ይህ ማለት ገንዘብ ነገ ሰርታችሁ ታመጡታላችሁ። ልብ ከተሰበረ ግን አይጠገንም። እህቶቼ ልባችሁን አጥብቃችሁ ጠበቅ አድርጋችሁ የያዙና ለእናንተ ያለው ይመጣል። እግዚአብሔር ለእናንተ ሲለው በየትኛውም ጨለማ ቦታ ብትሆኑ ይመጣልና ወንድ ልጅ ፈልጓችሁ ሲመጣ እንጂ ፈልጋችሁ እንዳትሄዱ እና እባካችሁን እህቶቼ ተጠንቀቁ እና የሚፈልጉትን ነገር እስከሚያገኙ ድረስ በዝምታ ነው በቃና እባካችሁ እንዲህ አይነት ሰው ላይ ተጠንቀቁ እህቶቼ። ለዛሬ ይጀላችሁ እየቀረብኩትኝ ቪዲዮ ይህን ይመስል ነበረ። ቪዲዮዬን ሸር ላይክ እያደረጋችሁ ለብዙ እህቶቼ አድርሱልኝ። ለቤቴ ደግሞ እንደተለመደው ቅድም እንደተናገርኩትኝ አዲስ የሆናችሁ የደወል ምልክቱን የተጫናችሁ ቤተሰብ ሁኑ። አሪፍና ጥሩ መልካም ነገሮችን እንመማርበታለን። ለዛሬ ይጀላችሁ እየቀረብኩት ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዘት ተረፍ ይበልልኝ። ባይ ደህና ሁኑልኝ።